ሰላም እግዚአብሔር በዝት ይበልልኝ። ሰላም ናችሁ? እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ሰላም ነው፣ ሁሉ ነገር ሰላም ነው። እኔ ጋር ሁሉ ነገር ሰላም ነው። ስራ እንዴት ነው? ውሎ እንዴት ነው? እንዴት አያችሁት? የጽጌረዳን ድራማ ወደዳችሁት? ጽጌረዳ በጣም ምስኪን የምትወደድ እንግዲህ ታታሪ ተማሪ ናት፣ ሰራተኛ ናት። አሁን ሰራተኛ ሆናለች። ዛሬ ደግሞ ጽጌረዳ ቤት ተከራይታለች። እስቲ ጽጌረዳን እንዴት አያችኋት? ተመችቻችሁ? እኔ በጣም ተመችታኛለች። ለምን እኔ የራሴን ታሪክ እየነገረችኝ ይመስለኛል። ያው እኛ በሰው ሀገር እንደምንሰራው ነው እናቲቱ የምትሰራው ሰርታ፣ ግን ያው ከግብ ደርሳ ቁም ነገር ላይ ደርሳ እናቷን ማስደሰት ነው የምትፈልገው። ግን ያው እድል አልቀናቻትም። ብዙ ጊዜ የሚደርስባት ተጽዕኖ በጣም ከባድ ነው። ያቺ ደግሞ እናቲቱን በዛ በኩል ዛሬ ቡና አፍይልኝና እስቲ አስለፈልፍሻለሁ እያለቻት ነው። እናቲቱ ግን ሚስጥር የሰውየውን የጋሽ መስፍን ሚስጥር ትንፍሽ ማለልም ብላለች። እና ያው ነገሩ ታሪኩ ያሳዝናል። ድራማውን ከመጀመሪያ አይታችሁት ከሆነ ያው ጽጌረዳ ህይወቷ ያሳዝናል። አሁን ደግሞ ቤት ተከራይታለች። ግን እሱ ልጅ እኔ ምንም ደስ አላለኝም። ስራ ማግኝቶላታል፣ ቤት ተከራይቶላታል። ግን ደግሞ ለአንደኛው ልጅ ምን አለው መሰለው ካሜራ ክፍሏ ውስጥ ደብቁልኝ፣ ድብቅ ካሜራ አድርግልኝ ብለዋል። ምን እንደሚያደርግ አናውቅም። እስቲ የሚቀጥለውን እንየውና ከወደዳችሁት እንግዲህ ላይክ ሼር አድርጉትና አጋሩ፣ ለጓደኞቻችሁ ልጋብዛችሁ። ግራ ገባኝ ነው እዚህ ጋር ድረስ አንሱላ ሳንገዛ ረሳ ነው። የቀሩትን እቃዎች ሰሞኑን እናሟላለን። ለአሁን ግን ቢያንስ ማረፊያ ይሆን ይችላል። ምንድን ነው? በጣም ደስ ብሎኛል። እውነት ህልም እየመሰለኝ ነው ሁላ ያለው። ህልም ለአንድ ክፍል ቤት? ይሄ ለእኔ እኮ አንድ ክፍል ቤት ብቻ አይደለም። ይሄ ነገር ለእኔና ለእናቴ በጣም ትልቅ ነገር ነው። ልታለቅሺ ምናምን ባልሆነ ጽጌረዳ፣ ደስታዬን እኮ በምን መግለጽ እንዳለብኝ ግራ ገብቶኝ ነው። እውነት በጣም ደስ ብሎኛል። በቃ ተረጋጊ። በጣም እሺ፣ ማመሰግነው። ኧረ ምንም ችግር የለውም። ከዚህም በላይ ይገባሻል እኮ አንቺ። አሁን ውጣ። እሺ ተመልሻለሁ። እንዴት አያችሁት? ወደዳችሁት? ከጽጌረዳ ታሪክስ ምን ተማራችሁ? ጽጌረዳ ታሪኳን የሚያስተምር ከሆነ ለወዳጆቻችሁ አጋራችሁ። እኔ ጽጌረዳ በድራማ ውስጥ ያው እኔ በሰው ቤት ስለምሰራ የእሷ ታሪክ የኔ እየመሰለኝ በትኩረት ነው የማየው። እውነቴን ነው የምላችሁና አንዳንዴ ድህነት ብዙ ነገር ያስከትላል። እሱ ነገር ሳየው በሰው ቤትም በሰው ሀገርም ተሰደው የምናሳልፈውን ስቃይ በዛ ህይወት ውስጥ ስለማገኘው ነው ድራማውን የምከታተለው። ከወደዳችሁት ላይክ ሼር አድርጉት፣ አበረታቱኝ። አዲስ ጀማሪ ነኝ። ያው አስተያየትም ካላችሁ ደግሞ በኮሜንት ስራ አስቀምጡልኝ። ልታረም ዝግጁ ነኝ። ሰላም አምሹልኝ።